ልጅ አለኝ። አልሰማውም። ልጅ አለኝ። ኧረ ወይኔ ደገመው። እስኪ ልጅ አለኝ። በቃ ልጅ አለኝ። ልጅ አመታ ነው ያስቀመጠ ማለት አልገባንም፣ ብሩኬ አልገባንም። ይሄ ነገር አልገባንም። በቫር ይታይልን እንዴ? ከማን ነው? ከሀይሚ ነው? እስኪ ጠጭብኝና ልጁ ያንተ ነው ምናምን አለችኝ። ግዴታ ለአንቺ መናገር ያለብኝ ነገር ትልቅ የሻንቅላ ጦርነት ነው ዛሬ እዚህ ቤት የሚነሳ። ጨረቃ ፋሚሊ ምንድን ነው ጉዱ እንዴ? ማታፍሪብኝ ተስፋ አይደለም እንደዚህ አይደለም ምን ጀምረው። ምክንያቱም ፕራንክ ነዋ። እንደዚህማ አይሆንም። ፕራንክ ነው መሆን ያለበት። አደርጋለሁ ማለት በቃ እንድታፍሪብኝ ምናምን አልፈልግም። ሁልጊዜም ማለት ነው የሆነ መጥፎ ነገር ካለ እዚህ ቤት ፕራንክ ነው። ቤተሰቦች የምሬን ነዋ፣ ፕራንክ ነው መጥፎ ነገር ካለ። ምክንያቱም እዚህ ቤተሰብ ላይ ያለው ነገር ፍቅር ብቻ ነው። ፍቅር ብቻ፣ መተሳሰብ ብቻ፣ መጫወት ብቻ እንጂ እንደዚህ አይነት ነገሮች ናቸው ምንድን ናቸው? ፕራንክ ናቸው። አትደናገጪ ሀይሚ። እንግዲህ ዛሬ ያልቅልሻል። ምን ብዬ ልንገርሽ ሀይሚዬ፣ ግን የአንድ ቀን ስህተት ነው። አንድ ቀን ተሳሳትኩኝ። ይኸው አንድ ቀን የተሳሳትኩት አንድ ቀን እንኳን ሀይሚ ማለት ነው እኛ እናምነህም። እሺ የአንድ ቀን ስህተት ብዙ ነገር ነው የፈጠረብኝ። ህይወቴን በቃ አመሰቃቀለው። ቤት ስወጣ ማለት ነው ቤት ላይ እሺ ቢያንስ አንድ አመት ከምናምን ይሆናል። የጎረቤት ልጅ ነው ቁጭ ብሎ አናምንም ጭራሽ አናምንም። አሁን ለምሳሌ ማለት ነው የእውነት ራሱ ቢሆን ማለት ነው እኛ ቤተሰቦች ምንድን ነው አናምንም። እስኪ አንድ ጊዜ ኮሜንት ላይ ምን ትላላችሁ መሰለኝ? አናምንም። አይደለም። ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የጨረቃዎቹ ቤተሰቦች እንግዲህ ሰሞኑን እያጉላሉን ነው፣ በጣም እያጉላሉን ነው። እኛ በእነሱ ቤት እንጠብቃለን፣ ይቀራሉ። እኛ በእነሱ ቤት እንጠብቃለን፣ ይቀራሉ። እኛ በእነሱ ቤት እንጠብቃለን፣ በሌላ ሰው ቤት ይመጣሉ። በራሳችሁ ቤት ኑልን አይደለም፣ ለበጎ ነው። ግን አሁን ለምሳሌ የትላንቱ በዳኒ ቤት የመጡበት ሀሳብ ተመችቶኛል። ምክንያቱም ዳኒሻ ጓደኛችን እንግዲህ ወደ 17,000 ሰብስክራይበር አግኝታለች። ይመችሽ ማብሮ፣ ኮንግራጁሌሽንስ። እና እንግዲህ እኛንም ሰብስክራይብ እያደረጋችሁ ከእንትኑ ከገጸ በረከቱ ተካፋይ አድርጉን። እና እስኪ የዛሬው ፕራንክ ከበድ ያለ ነው ቤተሰቦች፣ ከበድ ያለ ነው እንዴ። ድና የተከበራችሁ የእኛ ቤተሰቦች እንዴት ናችሁን? ያለው ፈጣሪ ይመስገን አለን። አህለን ወሰህለን። ክራይብ አድርጋችሁ እያበረታታችሁልን ያላችሁት እውነት ነው። እንደምለው ትለያላችሁ፣ የኛ ውድ ቤተሰቦች ትለያላችሁ። እኔ የምምለው በምክንያት ነው። ምክንያቱም በዚህ ቪዲዮ 100 አዲስ ሰብስክራይበሮች 100 ፈልጋለሁ። በሃይሚና በብሩክ ስም ሰብስክራይብ አድርጉኝና እስኪ ፍቅራችሁን አሳዩኝ። 100 ሰዎች እፈልጋለሁ። አይ አይደለም እኛ 100 አይደለም 1000 ነው የምናደርገው ካላችሁ እንግዲህ 24,000 ቤተሰብ ነው ያለን። 25,000 አስገቡንና እስኪ አስደምሙን እስኪ። ውድ ፋሚሊ የኛ ጀግኖች የኔ ታታሪዎች በእግዚአብሔር በያላችሁበት ይጠብቃችሁ። በጣም ወዳችኋለሁና እኛም እንወዳችኋለን። እናንተን በኮንፊደንስ ተማምነን ነው አዲስም ቤት ስንመጣ ነውና በእናንተ ያለን እምነት ደግሞ ከ100% በላይ ነው። በጣም እናመሰግናለን። ዛሬ ደግሞ የመጣሁትም ቤተሰብ የሆነ ችግር ተፈጠረ። እውነት ነው። እኛ አናምንም፣ እስካሁን ማንም አያምንም። ግሩም እኔ ይከብዳል መናገር፣ የምሬ ነው የምላችሁ ይከብዳል። ምንድነው እሱ? እኔ ልጅ አለኝ፣ በቃ ልጅ አለኝ። እሺ ወይኔ መቼ እንዳረገዘችው አላውቅም። ወልዳው ልጅ አለኝ ብላኛለች፣ ግን ማን እንደሆነችም አላውቅም። ችግሩ አናምንህም ነው። አሁን እኮ እንደው ጭንቅላታችን ላይ የማይሆን ነገር ሰራችሁና የማይሆን በቃ ፍቅራችሁ በዛና እያመንን አይደለም። መጥፎ ነገር ሲሆን አናምንም። አሁን ባለፈው ተጣላን ስትሉ እኛ አላመንም። እናንተ በራሳችን ነው ተጣላችሁ ያላችሁን እንጂ እኛ ጭራሽ ነው ያላመንም። ልጅ አመታ ነው ያስቀመጠችብኝና ልጁ ያንተ ነው ምናምን አለችኝ። ያው ፊልም ላይ እንደምናየው ነገር ነው የት ላይ ተፈጠረ። ልጅ የጻን ልጅ ቁጭ ብሎ ምናምንና ዛሬ ላይ የሚል ነግራት ነው ልጅ እንዳለኝ። ያው ፊቴ እየደነገጥኩ አይመስልም። የማይመስለው ደግሞ ፕራንክ ስለሆነ ነው። አታስቡ እሺ። ፕራንክ ነው ቤተሰቦች። ላረቃት አይሻልም? ሰሞኑ ትንሽ ቅርጽ ላይ ስለነበረ ነው። እውነት ነው። ስለዚህ በዚህ ፕራንክ
ሀይሚሻን እናሳብዳታለን ማለት ነው። ፋሚሊያንስ እስኪ ከቤተሰብ ጋር እያወራሁ ነበር እና ብዙ ነገር በቃ ጨንቆኝ ግራ ገብቶኝ ነው የመጣሁት። በቃ በጣም ጨንቆኝ ምናምን ግራ ገብቶኝ ነው የመጣሁት እና ግዴታ ለአንቺ መናገር ያለብኝ ነገር አለ እና ሀይሚሻ ከባድ ነው። እኛ እንግዲህ ከተመልካች ከውጭ ሆነን እየሳቅንብሽ ነው። እንግዲህ ይህን ቪዲዮ ስታይ እንዳይደብርሽ እየሳቅን ነው ሁላችንም። አደርጋለሁ ማለት በቃ እንድታፍሪብኝ ምናምን አልፈልግም። አውጣው በእናትህ ሳቁ እየመጣ ነው። ያደረኩት ነገር ስለሚያስጠላ ነው። በቃ ምን አድርገህ ነው? ምን ብዬ ልንገርሽ ሀይሚዬ፣ በጣም ያስጠላል፣ ይደብራል። ምንድን ነው? ምን ሆነሃል? የምሬን ነው። ግራ ገባኝ አሁን እኔ። እሺ በቃ ወይ እኔ አልንገርሽ፣ ቪዲዮን አይተሽው እንትን በይ ስሚው። በቃ ፈራሁሽ፣ ሳይሽ ፈራሁሽ። ለምን? በቃ ይሆናል አይደለ? ያደረኩት ነገር ጸጉሩ ያስፈራል። ኖ እሱ አይደለም ያደረኩት ነገር ለአንቺ መናገር ነው የፈራሁት። ምን አድርገህ ነው? እንዴት ልንገርሽ ሀይሚ፣ ግን የአንድ ቀን ስህተት ነው። አንድ ቀን ተሳሳትኩኝ። ይኸው አንድ ቀን ነው የተሳሳትኩት። ዛሬ ነው የተሳሳተው። ዛሬ ነው ልጁ ነው የወለደው። እኔ ካሁኑ ልናገር ዛሬ ነው የወለዳት። አንድ ቀን ስህተት ብዙ ነገር ነው የፈጠረብኝ። ህይወቴን በቃ አመሰቃቀለው። እስኪ መጀመሪያ ተረጋጋ። ምን ሆነሃል? እንደውም ያንተባተበ ካሜራ ደቀነ። አይ ከእነሱ ጋር እኮ እያወራሁ ነበር እና አንቺ ሳይሽ ነው የፈራሁት እንጂ ደህና እየተናገው በቃ ያረኩ ነገር አለ። አይ ያንቺ አይደለም። በቃ ሀይሚ ስትመጣ ሁሉንም ነገር ነግራታለሁ። በቃ በኮንፊደንስ ነው በቃ ሊያስጨልላት ነው፣ እስጭልል ሊያረጋት ነው። እሺ አንቺ አይደለም በዚህ ጉዳይ ዝም ብለን እንኳን ተጣልተን ተነስተሽ ካልሄድኩ አይደለም። እሺ አልሄድም። ምን አድርገህ ነው? አሁንም ልትሄጂ ፈልገሽ መጨነቅ አለባት። መጀመሪያ ታውቃላችሁ፣ በደንብ መጨነቅ አለባት። አይደለም በዚህ ጉዳይ ነው ያልኩሽ። ይሄንን ነገር ስትሰሚ ጭራሽ ትተሽኝ ነው የምትሄጂው። አልሄድም ለማለት ቃል ግቢልኝ። ይኸው እሺ ቃል ገባ። ምንም የተፈጠረው ነገር ምንም አያስደብርሽም አንቺ። የአንድ ቀን ስህተት ነው። እንዴት እንደተሳሳኩም አላውቅም። ችግር የለውም። በቃ ዋናው ስህተትህ ማመንህ ነው። ይሄ ከባድ ስህተት የሆነ የሚደበቅ ምን አይነት ስህተት አይደለም። በቃ አይደለም እቺ ነው ሀይሚ። እንዴት ብዬ ልንገርሽ? ገና ምንድነው የሚያስፈራህ? ለብዙ ሰው እንዴት እንደምናገር አላውቅም። በቃ ይሄን ቪዲዮ ሁላችሁም ስታዩት በቃ አንድ ቀን የሰራው ስህተት ነው። በጣም ይቅርታ እና ጓደኞቼም ከጎን ሆናችሁ እንደምታግዙኝ ተስፋ አደርጋለሁ። አይሆንም ማናግዝም። አሁን እኮ በዚህ አይነት የዳይፐር አንድ ብር አዋጡ ምናምን ሊባል ነው። የአንድ ብር ቻሌንጅ ይጀመር የምትሉ ቤተሰቦች እስኪ ከታች ችግር የለውም ምንም ይፈጠር የተፈጠረው አንዴ ተፈጥሯል ጓደኞቼ እና ግዴታ በቃ እናንተም ማገዝ አለባችሁ። ማለት ምንም የፈለገ ጓደኛ እንኳን ብንሆን አጎቱ ናችሁና ማለት በቃ ተንከባክባችሁ እንደምታግዙኝ ተስፋ አደርጋለሁ። ብዙ ወጪ ያለውና ግን እኔ ፈልጌው አይደለም፣ ተገዱኛላችሁ። ተገዶ ነው፣ ተደፍሮ ነው ልጁ። ለምን አትነግረኝም ብሩኬ? እያስጨነቀኝ ነው። ጭንቅላቴ ብዙ ነገር እያሰበ ነው። ማሰብም አልቻልኩም። እሺ በቃ ልንገርሽ፣ ይኸው ቃል ገብተሻል። የትም አልሄድም፣ ጥዬ ካልሄድም አብሬ እሆናለሁ ምናምን ብለሻል። በመጥፎም ጊዜ በቃ ልናደድ እችላለሁ፣ ግን በቃ እኮ አትናደጂ። አንድ ቀን ስህተት ነው። ስተሰርተህ ግን በህይወትሽ እኔ ራበኝ። በቃ እኔም አንድ ቀን ተሳሳትኩ። በቃ ይኸው ምንም ማድረግ አልቻልኩም። እሺ በይኝ በቃ እሺ በቃ የትም አትሄጂም። ይኸው ቪዲዮ የሚይዘው በቃ ቃል ገብተሽልኛ ምናምን ልል ነው። ጥለሽኝ ከሄድሽ እና በቃ ይሄን ቪዲዮ አውጥቼ እንዲህ ብለሽኝ ነበር ነው። ብሩኬ በእግዚአብሔር አታስጨንቀኝ። እኔ በጭንቅላቴ ብዙ ነገር እያሰበ ነው። ለምንድን ነው የምታስጨንቀኝ? እሱ ደግሞ ክፋት እያሰበ ነው። በተገላቢጦሽ ነው ነገሩ። ሀይሚሻ በተገላቢጦሽ ነው። ሀይሚ አሁን እየተናገርሽ አይደል እንዴ? ፈራሁሽ እኮ ይበስ። በቃ እኔ እንደሱ ደግሞ አትይኝ ነው ይፈራሉ። እሺ ምን ላድርግ? እኔ ልጅቷን አስጨልላት። እኔ ምንም የትም ትቼ አልሄድም። ንገረኝ አንተ። እርግጠኛ ነሽ? አሁን ያወራሽውን እኮ እያጠፍሽ ነው ሀይሚ። እርግጠኛ ነኝ። በቃ ቢያንስ የለም ራሴ ላዳምጥበት። ቆይ ልነግርሽ ነበር እኮ ልነግርሽ ስል እኮ ነው የምታወሪው። እሺ ንገረኝ። እኔስ ጨንቀሽ ጠዋት ማለት ነው። እሺ ጠዋት ከቤት ስወጣ ምንድነው ጥፍርህ ምን ያርግህ? ለምን አትናገርም? ጠዋት ከቤት ስወጣ ማለት ነው ቤት ላይ እሺ ቢያንስ 1 አመት ከምናምን ይሆናል። እሺ እዛ ኪስ ውስጥ ወረቀት ይዟል ምናምን። ኧረ በል የ1 አመት ልጅ ወረቀት ይዞ
ከድንጋጤዋ ነው እንጂ ማለት ነው። ኖርማል ብትሆን አሁን ለምሳሌ ሌላ ሰው እያወራ ቢሆን አታምነውም እኮ ይሄን ነገር። ግን ከመደንገጧ የተነሳ ታምኗለች። በኪሱ ወረቀት ይዞ እየሮጠ መጣና አንኳኳልኝና እኔ ልጅ ነኝ አባቴ ያለኝ ላይ ቁጭ ብሏል። ሁላ ቤቴን እንዴት እንዳወቀችው ምናምን አላውቅም። በቃ አንድ ቀን ስህተት ነው። አንድ ቀን ልጁ የማን ነው የሚለው ደብዳቤ ላይ ያንተ ነው ቤት አለ። ልጁን ቤት ነው ያስቀመጥኩት። ግራ ገብቶኝ ፍፄንም ጠርቼ ከልጁ ጋር ነው ቁጭ ያለው። ፍፄ ሞግዚት ሆኗል ለጊዜው። ከዛ አንቺ ነሽ ልጅ ሞግዚት የምትሆኝ። እዛ ወረቀቱን ሳነበው ቀኑን ምናምን አስታወሰችኝ። እንዲህ ቀን ምናምን አለችኝ። እዛ ልጅቷ የለችም። እኔ ከብዶኝ ሄጃለሁ ምናምን አለችኝ። እስከ 1 አመት በቃ ትንሽ እንኳን ምግብ ጀምሮልታል አንተ ጋር ይሁንና ምናምን አለችኝ። በቃ አንተ ጋር ይሁንና ልጁ ተንከባከበው። እንዴት እንዴት እንደሆነ አላውቅም። ልጅቷ ደግሞ አውቃታለሁ። አንድ ቀን የሳሳኩ ስህተት ነው አንድ ቀን። እሺ ልጁ ያንተ ምን አይነት የሚያሳዝን ነገር ምን አይነት አሳዛኝ ታሪክ ነው። እኔ እንጃ እኔ ድንቁጭ ብዬ እየሰማሁ ማሰብም አልቻልኩም። እርግጠኛ አይደለሁም ግን የምርህን ቼሚዮ ተናግሬያለሁ። ልጁንም በቃ አንድ ላይ ሆነን አጎቶ ናችሁት አሳድጉት እንድትሉት እንድታግዙኝ ነው የምፈልገው። እሺ አንቺ ምን እንድትርቅኝ አልፈልግም። አዎ ልጅ አለው ብለሽ ገና በ21 አመቴ ወይ ምን አይነት ጣጣ 21 አመቱ ሶስት እንደገባው እኮ ምንድነው አንተ እንዴት ድልድል ማድረግ አልችልም። በቃ ልጁን ነይና በዛውም ስም አውጣለት አለች። እሺ እናቱስ? እኔ አላውቅም የት እንደሄደች። እኔን አታገኘኝም። ይኸው ምግብ መብላት ጀምሯል። እስከዛ ድረስ ያቅሜን እንደ እናት አድርጌያለሁ። አሁን የራሱ ጉዳይ ነው ብላ ጥሎ ሄዳለች። ልጁ እኔ አልቻልኩም። ልጁ ደግሞ ብዙ ማውራት እንኳን አሁን አይችልም። ገና 1 አመት ከምናምን ነው። አባ ብቻ ነው የሚለኝ። ተሰቃየሁ። ግራ ገባኝ እኮ ኢየሱስ እንዴት ታስጨንቃት። መቼም ለፖሊስ አትይኝም አይደል? ትይኛለሽ? ለምንድን ነው የምልህ? ልጁ ምን አጠፋ? እኔ ቤተሰቦች እኔ አሁን ሀይሚ ላይ ጭንቅላቷ ላይ ያለው ነገር እንደው ምን ልበለው ምን አድርግ ልበለው አይነት ነው። ምን አውቃለሁ እኔ የት እንዳለች አለ። ልጁ እናት ያስፈልገዋል እኮ በቃ እናቱኝ እንጂ እኔ ብዙ አባት አለው እናቱኝ። እሷስ ጓደኛ መቼም እንደማይሉኝ ተስፋ አደርጋለሁ። ይረዱኝ። የሆነ ሰዓት ብትመጣስ እናት ምንም አላውቅም። እኔ ምንም ማሰብ አልችልም አሁን ላይ። በቃ እኔ ልጁ ያለሁት ልጁን ተንከባከቤ ማሳደግ ግዴታዬ ነው። ዲኤንኤ እንኳን ባጣራ እኔ ባይሆን እንኳን ምን አደርገዋለሁ? አልውጣው ልጁን መልሽ አይደል ራሱ እናቱ ነው። እኔ ምን አይነት ልጅ እንደሆነ እኔ አሁን ለምሳሌ ህፃናት ሲያጠፉ የለም እኔ እንደው አንተ ልጅ መልሽ ያሉት አይደል መልሽ አላስገባ አይደለም የሚሉት ታጧት እንጂ እንደወለደችው መታጧት ውጣው ይቀመጥ እንጂ ነው ያሉት። ልጁ እንደው ቤቴ ድረስ አምታ ቁጭ ያደረገችው በሬ ድረስ እኮ። አሁን በቃ የሆነው ሆኗል፣ ተፈጥሯል፣ ችግር የለውም። በቃ እሺ ምን ላድርገው? ልጁ አሳድገዋ እንደወለድክ እንዴ? እኔ ብቻዬን እና ታዲያ እኔ ማገዝ የምችለው ነገር ነው። እኔ በቃ አይሚን አልፈልግም። እኔ እኮ አንቺን የጠራሁሽ ለዚህ የአንድ ብር ቻሌንጅ ጀመርልን የምትሉ አለሁኝ እኮ ማገዝ በምችለው ነገር ሁሉ። የሰይጣን ወሬ የምታወራው ምንድን ነው? እናትም አባትም አቶ እንዲኖር ማድረግ ራሱ ሌላ በቃ እሺ አሁን ዝም በል በቃ። የሆነ ሆኗል። ቢያንስ እዚህ ጋር ካሜራ ደቅነህ እንደዚህ የሆነ ድክመትህን ወይም የሆነ ነገርህን አታውራ። በቃ እኮ ድክመት አለ ልጅ እኮ በቃ እኮ በቃ እሺ። እንደዚህ ደግሞ ምን ቀን ነው የተሳሳትኩት? ወይኔ ምን ቀን ምን አንከልክል? ወይኔ ተሳሳትኩት። እግዚአብሔር ተረጋጋ። እኔ በእናትሽ እንደሱ አይደለም እኮ አይሚክ ጫማችን እኮ እኔ ባበዴ ነው በቃ በዚህ ልጅ ያረብ እግዚአብሔር ምን አሃል? ወይኔ ቅመሟ እኔ ልጨነቅልሽ፣ እኔን ራሴን ልታመምልሽ። ኧረ ፕራንክ እያረኩሽ ነው። እኔ በራሴ ነው የምስቀው። ነገር አስራ ይገርም። ፕራንክ እያረኩሽ ነው። እኔ እሺ ልቀቀኛ እንዴ በእናትህ። እኔ በሷ ይብሳል። እኔ ነግሬያለሁ። ከዚህ በኋላ በሷ ነው የሚብሰው። ምንድን ነው አሁን ምንድን ነው የሚሻልህ?